አንዲት ልጅ ስታለቅስ ስታጨስ ወይም ደግሞ ሲያጨስ የምታገኙት ልጅ ለምንድነው? ይሄ ቃሚታ ልጅ፣ ይሄ ሱሰኛ ልጅ፣ ይቻ መንዝራ ልጅ ሰፈሩን እኮ አበላሹት፣ በከሉት ምናምን እያላችሁ አይምሯቸውን ከምታበላሹት ወይ ምን ሆናችሁ ነው? በምን ምክንያት ወደዚህ ነገር ገባችሁ? ምናምን ብላችሁ ምክንያቱም እነዛ ሰዎች እንደው ምናልባት እንደዛ የሚሆኑትኝ ከውስጣቸው ያለውን ነገር የሚያወሩት ሰው የሚናገሩለት ሰው አጥተው ቢሆንስ? ትላልቅ ሰዎች የምትሆኑ ማለት ይሄ እንትን አትበክለኝ ልለፍበት ምናምን ከማለት ቆይ ምን ሆነ ነው? ምን አነሳሳሽ? ምን አነሳሳ? አንዳንድ ሰው አሁን ሱሰኛ የሚሆነው ደስ ብሎት ወይም ደግሞ የዘር ስላለበት ምናምን ይመስላል። ግን የሆነ ያላቸውን ነገር ለመናገር ሲያቅታቸው መሄጃ ሲያጡ የሚያዳምጣቸው ሰው ሲያጡ የሚገቡ ሰዎች አሉ። መጠለያ ያደርጉታል። ይልቁንስ ምናልባት በእናንተ ምክንያት እነዛ ሰዎች ሊወጡ ይችላሉ። ባይወጡም ደግሞ ሊገፋፉ ለመውጣት ሊገፋፉ ስለሚችሉ ብትጠይቋቸው ምን ችግር አለው? ሰው ናቸው። እናንተ ነገ ከነሱ በላይ የሆነ ትልቅ ሱስ ሊገጥማቸው ይችላል። እነሱን በሲጋራ በምናምን እንደዚህ ስታወጩ እናንተ ወደ ዝሙት ሱስ ትገባላችሁ። ስለዚህ እንደው ምን ሆናችሁ ነው? ምን አነሳሳችሁ? በቃ ንገረኝ፣ እኔ ልስማሽ። ለምን ታለቅሻለሽ? አለሁልሽ ብትሏቸው እኮ ሊወጡ ይችላሉ። እነዚህ ነው እኔ አንዳንድ ሰው አረቆ ብክል የእንትን ልጅ የዱር ኧረ እባካችሁ ተው። ከሀገር ውጭ ካለው በዓል የኢትዮጵያ እሁድ ይሻላል። እውነቴን ነው። ኧረ ምን እሁድ ብቻ ነው? ቅዳሜም ይሻላል። ምንም መፍትሄ የሌለው ቆይ በዓል ማለት ምን ማለት ነው? እንኳን አደረ የተዋል በዛም እውነቴን ነው። እንደውም ሰኞም ይሻላል። ኧረ የኢትዮጵያ ሌላው ቀናት ይሻላል። በስደት ካለ በዓል ምናምን እውነቴን ነው። የኢትዮጵያ ዝም ብሎ ማንም ቀን እሁድ በጣም ምርጥ ነው። እሁድ ትልቅ በዓል ነው። በቃ እሁድ ይሻላል። እንዴ ተዋ በዛም እንደሆነ ነነነነነ የማይሻር የለም በሀገር በወንዙ አቤት አቤት መላ ከዚህ በታች ያለውን ነገር አንብቡት። ታተርፉበታላችሁ፣ ትጠቀሙበታላችሁ ምናምን ብላችሁ ለምንድን ነው በእንግሊዘኛ የምታረጉት? እንዴ ቆይ ኢትዮጵያ ውስጥ አይደለም እንዴ ያለ ነው ማለት ለኔ ችግር የለውም። እኔ እንግሊዘኛ ዩ ሃር ዩ ሚ ኦኬ ያ ማፊ ምሽክላው ችግር የለውም። እኔ እንግሊዘኛ አርጋታለሁ። ግን ለሰዎች ኢትዮጵያ እንዳለን አስታውሱ። በእንግሊዘኛ ታስቀምጡት። እንዴት ያንብቡ? አዩ ገባኝ የሚለው እኮ ሀበሻ ዝም ብሎ ነው የሚገባው ነገር የለም። አንብቡት የሚለውን በአማርኛ ታደርጋላችሁ። ወደ ታይ ያለውን ደግሞ እንግሊዘኛ ምን ማለት ነው? ካልሆነ እንዲረዱት አንብቡት የሚለውን በእንግሊዘኛ አርጉትና አንብቡት የሚለውን በእንግሊዘኛ ያነበበ ሰው ወርዶ ያነባል። እናንተ አንብቡት ትላላችሁ። ከታይ እንግሊዘኛ ማን ያንብበው? ጓጉቶ ምን ይሆን እያለ ልባችን ማለት ልባቸው ተንጠልጥሎ ቀረ። ቸሮጊት ምን ነው ቆላት? ቸሮጊት ምን ነው እንዲያረጋት ያርገኛ ቁልፍ ታርገኝ ደግሞ በራሴ ስልክ እኔ በራሴ ስልክ ራሴን በስልክ ያያየው ካሜራ አለው አይደለ? እንዴ እባለት ወደለው እንዴ ዋይፋዩም የራሴ ነው። ዋይፋዩም ከፍዬበት ነው ልዝናናበት እንጂ ስልኩን የገዛሁት ልዝናናበት ነው። ወይ ማዘርዬ ለካ እኔ ነኝ አለድሜ ያረጀሁትኝ። አሁን እኮ እኔ ገና በ11 ዓመት ወገቤንም እየተዘመአል በሂባንገት የሚቆራርጠኛል ጭንቅላት የምርሶማ ኮማንዱ ነው። እውነት ሲዶ ጋር ራሱ ቢገጥሙ ያሸንፉት ይሆናል። ጠቅልሎ እንዳይበላዎት ነው እንጂ በጣም ቆንጆ ነው። እውነት ይበርቱ። በነገራችን ላይ ይመቹኛል። ስልኮት ሊያስቀምጡልኝ ማዘርዬ። ኧረ ወረራ ጆኖሳይድ ማለት አሁን ነው። የት እንግባኛ? አቤት ዋትስአፕ አሂና ነዘማርጅት ዚያዳ ወገቤ ዘማይሽ ተቀል እርሶ እኮ በ20 ዓመት የመዳም ቅመም ሆኖ ቢሆን አሁን ይሉ ነበር። ግን ምንም ማድረግ አይቻልም። የጊዜ ጉዳይ ሆነና አልሆኑም። እኔ እዚህ ጋር አሁን ፈንግል እንደያዘው ሰው ግልበጥ ብል ማለት ብሞት ይቆጫችኋል። አሁን እናንተ ባሌም ብላችሁ ሊሆን ይችላል የምጀናጀናችሁ፣ ወንድሜም ብላችሁ አጎቴም ብላችሁ ቅማቴም ብላችሁ ይነዳችኋል። አሁን እኔ ይሄን ነገር ሳላረግለት ሄደ ብላችሁ ታለቅሳላችሁ። እንደዛ አትበሉ። አሁን ስጡኝ ሳላረግለት ምናምን አትበሉ። ለነገ ልስጥ የሚባል ነገር ለሰው የሚሰጥ ነገር ለነገ አይባልም፣ ነውር ነው። እኔ አሁን እባብ ነድፎኝ መጋኛ መትቶኝ ወዘተ ብዬ ልሞት እችላለሁ። ስለዚህ አሁን አስደስቱኝ፣ ለነገ አታርጉ። እንዴ ተዋ ምንድነው? አሁን ብሞት አስቤው እኮ ቆይ። አሁን ደውዬ ልነግረው ስል ተቀደምኩኝ። ቀደመኝ ወንድሜን ባሌን ልትሉ ነው። አያዋጣም። የፍትሃዊ አይደለም። በቃ ሰጡኝ። አሁን መስጠት ያሰባችሁ ሰጡኝ። እንዴ አልበዛም እንዴ? አንድ ማፍቀር ግድ ነው። ሁለት ማፍቀር ንግድ ነው። ሶስት ማፍቀር ኮንትሮባንድ ነው። አለማፍቀር ግን ራስን ከኮንትሮባንድ ከቫይረስ መጠበቅ ነው። እውነቴን ነው። አሁን እኮ እኛ ጥተን ሰው አንድ እኮ ኖርማል አሁን ግዴታው ነው። ሰው አንድ ግዴታው ነው። ሁለትም ደግሞ የተባረከ ነው። ንግድ ነው። ማርፈጃ አንዱ ማታ አንዱን ትቀያየሪያለሽ። ሶስት ደግሞ የወንጀል ስራ ነው። እውነቴን ነው። እኛ ጭራሽ ጥተን ሰው ሶስት አራት አሁን መጨረሻ በቃ ወድባ ከፋኝ እንደገና መረረኝ
ሰው እኮ ማለት እኔ ያለሁልሽ መቼም አልለይሽም ብሎ የጻፈልሽ ቴክስት ሳይጠፋ መሄዱን ከሌላ ሰው የሚሰማበት ፍጥረት ነው። እውነቴን ነው ተናግሮ በጎን ላንቺ እኔ አልለይሽም መቼም በህይወቴ በዘመኔ ምናምን እያለ በጎን በሌላ ደግሞ ከበዱ አረገዝ ወለደ ሙድ ይጫወታል። ስለዚህ ሰው የሚባለውን አረፍተ ነገር ታውጥ። እውነቴን ነው እኔ እኮ አሁን በቃ ያመጡት እንደ ወንድም እንደው ያለኝ እኮ አለኝ። እኔ ምን ላድርግ? እኔ እኮ ስታፈቅሩ አታማክሩኝም፣ ስትጣሉ ግን ትመጣላችሁ። እንዴታዋ ይሄ ፍቅር የሚባለውን ነገር መልሶ በፍቅር እንጂ በግድ አይሆንም። እውነቴን ነው። ዝም ብላችሁ አትታገሉ። ደግሞ ራስሽ ከሚወድቅበት ከምትናቂበት ከምትቆሽሽበት ፍቅር ይልቅ ራስሽን የምታስከብሪበት ብቸኝነት ይሻላል። እውነቴን ነው። ራስሽ ከተከበረ የትኛውም ሰው ይወድሻል። ራስሽንም እንድትወጁ ትሆኛለሽ ብቸኛ ከሆንሽ። በፍቅር ስትንዘላዘይ ግን ህሊናሽ ይወድቃል፣ አይምሮሽ ይስታል፣ አላማሽ ይወድቃል፣ ሰዎች ይጥሉሻል፣ ራስሽን በራስሽ ትጤዋለሽ። ምንም ሆነሽ ነው የምትቀሉ። ስለዚህ ብቸኛ ሆነሽ ራስሽን ማክብረሽ ሰዎችም እንዲያከብሩሽ ማድረግ ትችያለሽ። ይሄ ደግሞ በቃ ፍትሃዊ የሆነ ምርጫ ነው።